ሴንሰሪ ኢንተግሬሽን ከሆነ ቅድም እዚህ ላይ ያያችሁት ሴንሰሪ የሚለው በቃ በድምጽ መረበሽ ጆሮውን ከያዘ ልቀቅና ተረበሽ አይባልም። የሚረብሸው ድምጽ ካለ መጀመሪያ እንደ አንቲሲደንት ያንን እንዲጠፋ ማድረግ። ለምሳሌ ቤት ውስጥ የቡና መፍጫ የልብስ ማሽን ምናምን የሚረብሻቸው አለ ድምጽ። እሱን መለየት፣ እሱን አቮይድ ማድረግ። ካሆነም ደግሞ ቀስ እያሉ ለዛ ዲሴንታሳይዝ እንዲያደርጉ ያን ድምጽ እንደው ከቶ በግድ ያለቀ እንዲጮ ሳይሆን ቀስ እያለን ማለማመድ ይጠይቃል። so this is how we treat እና አንቲሲደንት ሞዲፊኬሽን የሚባለው ባህሪው ሳይነሳ በፊት ምን ማድረግ እንችላለን። ኦኬ እነዚህ አራት ባህሪ ምክንያቶችን ካወቅን በኋላ እነሱ ከመፈጠራቸው በፊት ቀደም ብላል ለምሳሌ የታብሌት ወይም ስልክ ወይም ምናምን ኮምፕሊትሊ ባንዴ ማስቆም አንችልም። ግን እናያለን በሬንፎርስመንት እናደርገው። ይሄን ከሰራ ይሄ ይሰጣል። ፍሪኩዌንሲውን መቀነስ፣ ሌላ እንዲሰሩ የምንፈልጉትን መጨመር። ይሄ የአፕላይድ ቢሄቪየር አናሊሲስ እንትኑ እሱ ነው። ብዙ ስልክ ወይንም ታብሌት መያዝ ትክክል አይደለም ብለናል አይደል? እሱን እንዴት እየቀነስን ሌላ ነገር ማድረግ እንዴት እየጨመርን እንሄዳለን ነው። ሌላ ነገር ያደረጉ ሲሄዱ ምን ይሆናል? መልካም ባህሪ ስለሆነ እሱን ሬንፎርስ እናደርጋለን፣ እናበረታታለን። ስልክ መያዝ ደግሞ ፓኒሽመንት ይሆናል። ምን እያደረግን? መጠኑን እየቀነስን አቮይድ ወስደን ይሄን ስራና ይሄን ብሬክ እያደረግነው ነው ማለት ነው። ፓኒሽመንቱ ምንድነው? እንወስድባቸውና ሌላ ነገር አሰርተን ስንወስድ ዘሞመንት ከአንድ ሰው ላይ ከወሰዳችሁት ፓኒሽ እያደረገ that is negative reinforcement ነው። in fact punishment negatively reinforce እያደረግን ነው። ምኑን? እዚህ ላይ የመቆየት ስልኩ ላይ መቆየት ነገሩን እየቀነስን ሌላ አክቲቪቲ ላይ መቆየቱን እየጨመርን ግራጁዋል ነው። በአንድ ጊዜ ተርሞይል ነው። በቃ ምንም ረብሻ፣ ጩኸት፣ ጫጫታ ነው። ግን የኛም ችግር ምንድነው? አማራጭ እድል አንሰጥም። ተው ብቻ ነው። ተው ይሄን ተው፣ እሺ ይሄን ተው እና ምን ላድርግ? ይሄን ተው የሚባል ልጅ ይሄን አድርግ መባል አለበት። ምንም ምርጫ የለንም። መከልከል ብቻ ነው የተለማመድነው። ማስቆም ነው። በዚህ ጋር አትሄድም። አድጎ እኮ በዚህ ጋር ዝግ አትሄድም እና ቤቱ ጋር ልሂድ፣ በዚህ ጋር ተከፍቷል መባል አለበት። አትሄድም፣ አታደርግም፣ ተው ምናምን ነው የለመድነው። so if we want to stop them ይሄን ሌላ አክቲቪቲ መኖር አለበት። ይሄን ተው የሚለው ጭቅጭቅ ሳይሆን ይሄን አድርግ። ይሄን ሲያደርግ ምን እናደርጋለን? እንሸልመዋለን፣ እናበረታተዋለን፣ አቴንሽን ሰጠዋለን፣ ሃይ ፋይፍ ነው ምናምን። ስለዚህ እዚህ ላይ ይቆያል። ይሄኛውን እየቀነሰ ይሄዳል። ይሄንን ተው ብለን ቁጭ which we can't do እኛ ራሱ አንችልም። አደልቶች ራሱ ምንም ነገር ሳናሰራ ቁጭ ማለት አንችል። ወይ ስልክ እንፈልጋለን፣ ወይ ቲቪ እናበራለን፣ ወይ እንወጣለን አይደል? ይሄንን we should design this way ማለት ነው። ይሄ ያስፈልጋል። ሌላ አንቲሲደንት ሞዲፊኬሽን የሚባለው እሱ ነው። እሺ ዛሬ ይሄን ረጅም ሰዓት እንዳያደርግ ስለምፈልግ ሌላ የሚያረግ ነገር አዘጋጅቻለሁ ያ ባህሪ ከመነሳቱ በፊት ስዊች ማረግበት ከባህሪውን ትሪገር ስኬፕ ነው ሊወጣ ስለሚችል በመሃል በየ5 ደቂቃ እየተነሳ ስፖርት አሰራዋለሁ። ረጅም ሰዓት እንትኑን ስለማይችል ማለት ከሚወጣ ይልቅ ይሄን አስደርጋለሁ። እሱ ቀድመን የምንሰራው እንትኖች ናቸው። አንቲሲደንት ሞዲፊኬሽን ይባላል። ያንን እናስተካክላለን። ዘን
ሬንፎርስመንቱ ግን ሁለት አይነት ነው። ኔጌቲቭ ሬንፎርስመንት እና ፖዚቲቭ ሬንፎርስመንት እንዳልኳችሁ ነው። ለምሳሌ ልጁ ምን ሲያደርግ ታብሌት ሲይዝ ታብሌቱን ስንወስድ ኔጌቲቭ ሬንፎርስመንት ነው። በመትኩ ኳስ እንዲጫወት ስናረገው ምንድነው? ኳስ ሲጫወት ላይ ምን እናደርገዋለን? ከዛ የሚወደውን ነገር ደግሞ እናደርግለታለን። ኳስ አክቲቪቲ ላይወድ ይችላል፣ ግን ኳስ በመጫወቱ ስንሸልመው ምን እያደረግነው ነው? ኳስ መጫወትን እያበረታታን ነው። ስልኩንስ ስለነጠቅነው ኔጌቲቭ ነው፣ ግን ስለማይጠቅም ማለት ነው። ያን ስለማንፈልግ whenever የሚወዱትን ነገር ስንወስድ እሺ የሚወዱትን ነገር ስንከለክል that is negative reinforcement ነው። ስንወስድና ይሄን ካረክ ይሄን ሰጣለሁ፣ ይሄን ታረጋለህ ይሄን ሰጣለሁ። so the negative reinforcement ፖዚቲቭን ግን ሪዋርድ እያደረግን እዚህ ላይ በደንብ ከሰራን ይሄን እየቀነስን ይሄን እየጨመርን እንሄዳለን ማለት ነው። ለምሳሌ አንድ ልጅ ልወጣ ይላል፣ ከነምቨርባል ነው። አንተ ቃላት አውጥቶ ልውጣ እንዲል ነው የፈለከው፣ ግን አይልም። ሄዶ ብርግድ ነው የሚያደርገው። ትይዝበታለህ፣ ታግደዋለህ። ያን ማገድ is negative reinforcement አይደል? ፍርፍር ይላል፣ ሊያለቅስ ይችላል፣ ይዘኸዋል በሩን። ምን እስኪል ልውጣ እባክህ ልውጣ ሲል ትከፍትለታለህ። ስለዚህ ምን እያረክ ነው? እባክህ ልውጣ ምን አለው? ሪዋርድ አለው። ፖዚቲቭ ሬንፎርስ ቃል አውጥቶ እንዲጠይቅና እንዲወጣ አረክ፣ ከፈትክለት ማለት ነው። ኔክስት ታይም ምን ያረግም? መጥቶ አይታገልህም። ምንድነው የሚያረገው? ለመውጣት ከፈለገ እባክህ ልውጣ ማለት እንዳለበት እዚህ ጋር እንዳይወጣ መከልከልህ ኔጌቲቭ ሬንፎርስመንት ነው። ከልክለኸዋል። ግን ደግሞ እባክህ ልውጣ ብሎ ሲጠይቅ ፈቀድክለት፣ ወይም ይሄኛውን ባህሪ የመጠየቅ ባህሪን ኢንከሬጅ አረከው። ስለዚህ ከዛ በኋላ ምን ይሆናል? መጠየቅን ታበረታታለህ። ፖዚቲቭሊ ሪዋርድ ይሆናል። ያ ይሄ ኔጌቲቭሊ ፖዚቲቭሊ ሬንፎርስ ይደረጋል፣ ይሄ ኔጌቲቭሊ ሬንፎርስ ይደረጋል። ሬንፎርስመንት ምንድነው ብለናል? ኮንሲኩዌንስ አይደል? ውጤቱ ባህሪው ከታየ በኋላ ያ ባህሪ እንዳይቀጥል ወይም እንዲቀጥል ነው። ባህሪው እንዳይመጣ መጀመሪያ እንሰራለን። ባህሪው ከመጣ በኋላ ግን እንዴት ነው የምናስቆመው? ያን ባህሪ ሬንፎርስ በማድረግ ለምሳሌ ተፈራፈረ፣ ለመውጣት ፈለገ። መውጣት ተነስቶ ባህሪ ነው አይደል? ለምን መጀመሪያ በስቶበታል ትምህርቱ፣ ግን ሲወጣም ቢሆን መጠየቅ ነው ያለበት ብለህ ካሰብክ then that's how we make it ማለት ነው። ሬንፎርስመንት ያው ጉቦ አይደለም። አንድ ሰው ላረገው ነገር ነው የሚሰጠው። በቃ ሮንግ ልጆችንም መናበላሽ ጻፍና ይሰጣል ነው እንጂ እንካና ጻፍ የሚባል የለም። ሬንፎርስመንት አይደለም። ለምሳሌ ኬክ እገዛልሃለሁ ትበላና ከዛ ትጽፋለህ ካላችሁት ጉቦ ነው፣ ብራይብ ነው ያረጋችሁት። እየሸለማችሁት አይደለም። ሽልማት ለተሰራ ነገር ነው የሚሰጠው። ጨርስ ዱት ተናውል ሬንፎርስ። ስለዚህ ለአደረገው ነገር ሪዋርድ ሬንፎርስ እናደርጋለን። ቀድመን ከሰጠነው ግን ሪዋርዱን that's no more reinforcement, the bribe. በአንዱ በሬንፎርስመንት ነው ብለናል። ሁለተኛው በፓኒሽመንት ነው ያልነው። ኔጌቲቭ ሬንፎርስመንት ፓኒሽመንት አለው። ፖዚቲቭ ፓኒሽመንት፣ ኔጌቲቭ ፓኒሽመንት፣ የሚወዱትን ነገር መውሰድ ምናምን ነው። ኦኬ።
ቅድም ያልነው ኔጋቲቭ ሬንፎርስመንት እንዳልነው የሚወዱትን ነገር መንጠቅ መስራት then we give them whenever we take የሚወዱትን ነገር መውሰድ is negative reinforcement አይደል ግን ሲሰሩና ስንሰጥ ፖዚቲቭ ይሆናል በዚህ መንገድ ባህሪው ከተከሰተ በኋላ በዚህ መንገድ ነው ማስተካከል ያለብን ሌላ ሶስተኛው ኤክስቲንክሽን ነው ኤክስቲንክሽን ማለት ደግሞ እትን መሆን የለበትም ለምሳሌ ታብሌት በጣም አስቸግሯል ስለዚህ ታብሌቱን ተወስድበታለህ እንትን ያረክ ኳስ አክቲቪቲ ስራ ከልጆች ጋር ተጫውተህ ስትመጣ ታብሌት ሰጠዋለህ ትላለህ ከዛ እንደገና ሲመጣ ተሰጠዋለህ ሁሉ ጊዜ ግን አዲክትድ መሆን የለበትም አክቲቪቲ የሚሰራው ወጥቶ የሚጫወተው ታብሌት ለማግኘት መሆን የለበትም ቀስ እያለ ምን መሆን አለበት ታብሌቱ መቅረትና ያ ነገር ምን መሆን አለበት አክቲቪቲ ወይም ለጤናው ወይም ለሳይኮሞትሩ ለዋቴቨር ለአጠቃላይ እድገቱ የሚጠቅም ነገር ይሆናል ማለት ነው ሶ ኤክስቲንክሽን ማለት ዘመኑን ሁሉ ዌል እኛም እንደዛው ነን ግን ቢሆንም የእንትን ሱሰኛ መሆን የለበትም የሪዋርድ የሬንፎርስመንት ጥገኛ መሆን የለ ሬንፎርስመንት ከሌለ ማይሰራ መሆን የለበትም ኤቨንቹሊ መሆን አለበት ሬንፎርስመንቱ እየቀረ ከዛ መጻፍ ይሆናል ማጥናት ይሆናል መሳልም ይሆናል ያለ ሬንፎርስመንት የሚሰራ መሆን አለበት ይሄ ሜቶዶሎጂው በጣም ሰፊና እኔ አሁን ብሪፍሊ ነው ያወራውላችሁ እንጂ እያንዳንዱ እንትን ሰፊና ዲቴይል እንትን አለው ግን በአጠቃላይ ልጆች በአራት ምክንያት ያልተፈለገ ባህሪ ሊያሳዩ ይችላሉ ለስኬፕ ለማድረግ ለማምለጥ ያንን ለመውጣት ለመሄድ ምናምን ወይንም የሆነ ነገር ሲፈልጉ ምን አቴንሽን ሳይሆን አቴንሽን ለብቻው ነው አቴንሽን ሲፈልጉ ሊረብሹ ይችላሉ ቤት ውስጥ በቃ ትኩረት እነሱ እንዲያገኙ ከፈለጉ ሊረብሹ ይችላሉ ወይም መጫወቻ ታብሌት ዋቴቨር ምግብ ምናምን የሆነ ነገር ብቻ ፈልገው ሊረብሹ ይችላሉ ወይም ደግሞ ኦቲስቲክ ሲሆኑ ቅድም ባልኳችሁ የሴንሰሪ ኢንተግሬሽን ዲስፋንክሽን ምክንያት ሊረብሹ ይችላሉ ሶ እሱን በምን እንከላከላለን መጀመሪያ ባህሪው እንዳይፈጠር ኢንቫይሮንመንቱን ሴቲንጉን በማስተካከል ልጆች አቴንሽን ስፓናቸው ትንሽ እንደሆነ ስለምናቅ በግድ ስኬፕ አርጎ ረብሾ እስኪወጣ መጠበቅ የለብንም ሶ አሁን 5 ደቂቃ አርፋችሁ ትመጣላችሁ ከዛ በኋላ ግን ትመለሳላችሁ ሰርፕራይዝ አይወዱም ልጆች በቃ ግቡ አይባልም ከሄዳችሁ በኋላ 5 ደቂቃ ቀርቷቸዋል 10 ደቂቃ ቀርቷቸዋል አሁን 5 ሆኗል አሁን 3 ደቂቃ ቀርታቸው ሳይኮሎጂካሊ እየተዘጋጁ ስለሆነ አሁን ግቡ ስትሉ ያለ ረብሻ ማለት ነው እያዘጋጃችኋቸው ነው በቃ አቁምና ግባ ስትል ገና እነሱ እንትን ላይ ናቸው ያሉት ሳንረብሽ ማለት ነው እያዘጋጀን በዛ መልኩ እነዚህን አድሬስ ማድረግ እንችላለን ኦቨርኦል ዲቴል በደም ማወቅ እዚህ ላይ መስራት ደግሞ እግዚአብሔርን ፓሽናችን ነው ብንረዳቸው ደስ ይለናል ምናምን የምትሉ ከሆነ ደግሞ ወደፊት we'll have a schedule በደም ፕላን እየተደረገ የሚሰራ ነው ያንን ልናረግ እንችላለን ዳውን ሲንድሮም ኮሞርቢድ ይሆናል ኦቲዝም ያለው ዳውን ሲንድሮም ሊኖረው ይችላል ዳውን ሲንድሮም ያለው ኦቲስቲክ አለ ልዩነቱ ምንድነው ዳውን ሲንድሮም ከጽንስ ጀምሮ ሊታወቅ ይችላል የክሮሞዞም ነምበር መዛባት ነው 23 የእናት 23 የአባት 23 46 ነው ኤክስፔክት ሚደር 47 ይሆናል የክሮሞዞም ነምበር ሲዛባ ያ እነዚህ ፊዚካሊ ምናያቸው የምላስ መርዘም እንትናቸው ፍንጫቸው አጠራ አንድ አይናቸው ትንሽ ያነስ ማለት አሁን የዲቦራ ፋውንዴሽን እነሱ ፒውርሊ የሚሰሩት ለዳውን ሲንድሮም ልጆች ነው ሁሉ ግን ቀድሞ ማወቅ ይቻላል እሱ ኦቲዝም አይታወቅ ኦቲዝም እንዳልኩት ከተወለዱ በኋላ
አሁን እስከ 12 ወር በፊት 3 ዓመት ላይ በደንብ ማወቅ የሚቻልበት እንትን ነው። ሁለቱም ግን ዳውን ሲንድሮም ያለው ኦቲዝም ሊኖረው ኮሞርቢድ ይሆናል። ኦቲዝም ላይ ብዙ ጊዜ የዚህ ለሲጀር የሚጥል በሽታ ነው። ሲጀር ባይ ዘ ዌይ ስሙ ሲጀር ኤፒሌፕሲ ይሉታል፣ ሲጀር ይባላል። እሱ ራሱ እንትን አለው፣ ልዩነት አለው። በጣም ብሪፍ የሆነ 15 ሰከንድ ምናምን ጥሏቸው ነበር ምናምን እስከማትሉ ድረስ የሚታያለ። በጣም ደግሞ በደንብ ረጅም ጊዜ የሚወስድባቸው አሉ። እሱንም ቢሆን ፋውንዴሽን አለ። የሲጀር የሚጥል በሽታ ማህበር የተቋቋማለ። እሱ ያው በመድኃኒት እገዛ እንትን የሚል ነው። እሱ አለ። በጣም አግሬሲቭ ሆነው ሲሆኑ ራሳቸውን ይጎዳሉ ኦቲስቲክ ልጆች። ይሄን እስኪ ቆስል ነው የሚነክሰው። አግሬሲቭ ሲሆኑ እንደዛ የሚያደርጉ አሉ። ይሄን ደግሞ የሚመታ በጣም ይሄን የሚመታ ልጅ አለ። ከግርግዳ ጋር ከምን ጋር የሚጋጩ አሉ። ያ እንግዲህ የመጀመሪያው እንትን ቨርባል አለመሆናቸው ነው። መንገር አይችሉ፣ አሟቸውም ከሆነ መንገር አይችሉም። ለምሳሌ ብዙ ጊዜ የጥርስ ህመም ያጠቃቸዋል። ከኔ ኢማጂን ፔኑን በጣም ፔንፉል ነው፣ ግን አሞኛል። ወላጅም ደግሞ ቼክ ማያስደርግ ከሆነ ምን ከሆነ አይ ጥርሱን አሞት ሊሆን ነው ሚል ሀሳብም አይመጣልንም። እነሱ አይናገሩማ። በደንብ ክሎዝ ፎሎ አፕ ይፈልጋል። ራሱ በሴንሰሪ ኢሹም እንደዛ ሊሆኑ ይችላሉ። ለምሳሌ ባንግ ያደርጋሉ እየዘለሉ እንደዚህ እንትን፣ እሱ በደንብ ስቲሙሌት ለማድረግም አንዳንዴ እንደሱ ያደርጋሉ። ግን ሲጀርና እንትን ያው ኮሞርቢድ ነው፣ አንድ ላይ አለ። ኦቲዝም ኦቲስቲክ ልጆች ላይ አለ፣ በተለይ ሲቪየር የሆኑት ላይ እሱ አለ በደንብ። ግን እሱ መድኃኒት አለው። ትሪት ከተደረገ ያም ሚስተካከል ይመስለኛል።